ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? መሃሪ ነኝ። ዛሬ ይዤላችሁ የመጣሁት ፊልድ ስለ ሜዲካል ላብራቶሪ ነው። ሜዲካል ላብራቶሪ ከአዘር ሄልዝ ውስጥ የሚመደብ ሲሆን ፍሬሽማን ኮርስን ጨምሮ የ4 ዓመት ትምህርት ነው። ሜዲካል ላብራቶሪ አንድ ታማሚ ታመምኩኝ ብሎ ሆስፒታል ወይም ጤና ጣቢያ ሲመጣ ስለ ህመምተኛው ከእግር ጥፍር እስከ ራስ ፀጉሩ ድረስ በላብራቶሪ ውስጥ የምትመረምሩበት የሙያ ዘርፍ ነው። በተጨማሪም ሜዲካል ላብራቶሪ ሳይንሳዊ በሆነ መልኩ በማይክሮስኮፕ ታግዘን የሰዎችን በሽታ ካጠናን በኋላ ለሐኪሙ ሪፖርት የምንጽፍበት የሙያ ዘርፍ ነው። እዚህ ጋር ልብ ልትሉ የሚገባው ነገር እናንተ በሆነ ምክንያት ተሳሳታችሁ ማለት ሁሉ ነገር ገደል ገባል ማለት ነው። ለምሳሌ ታማሚው ያመመው በሽታ ታይፎይድ ሆኖ ሳለ ነገር ግን እናንተ ሪፖርቱ ላይ የጻፋችሁት ከታይፎይድ ውጪ ከሆነ ለሰውየው የሚታዘዘው መድኃኒት የታይፎይድ ሳይሆን የሌላ በሽታ መድኃኒት ይሆናል ማለት ነው። ይህ ደግሞ በህመምተኛው ህይወት ላይ በቀጥታም ሆነ በተዘዋዋሪ ችግር ሊፈጥርበት ይችላል። ስለዚህ ወደዚህ ትምህርት ክፍል የምትገቡ ተማሪዎች ከፍተኛ ጥንቃቄ ማድረግ የግድ ይላችኋል ማለት ነው። ምርጫችሁ ጤና ካደረጋችሁና መመራመር ለምትፈልጉ ተማሪዎች ሜዲካል ላብራቶሪ አሪፍ ትምህርት ነው። ወደዚህ ትምህርት ክፍል ለመግባት ምን ያስፈልጋል የሚለውን ስናይ ምርጫችሁን አዘር ሄልዝ አድርጋችሁ ከሌሎች ተማሪዎች ጋር ተወዳድራችሁ የምትገቡ ይሆናል። ስራው ምንድነው የሚለውን ስናይ ደግሞ ከአንድ ሰው ላይ ሳምፕል በመውሰድ ለምሳሌ ሳምፕሉ ብሌድ፣ ስፑተም፣ ሄር ወይም ዩሪን ሊሆን ይችላል። እነኚህን ሳምፕሎችን በመውሰድ በማይክሮስኮፕ ታግዘን የተለያዩ ሪሰርቾችን መስራትና ሪፖርት መጻፍ ነው። ከተመረቅን በኋላ የት ልንቀጠር እንችላለን የሚለውን ስናይ በጤና ጣቢያ፣ በሆስፒታል፣ በተለያዩ ዲኤንኤ ምርመራ ላብራቶሪዎች ውስጥ በተጨማሪም በአሁኑ ወቅት በተለያዩ ኤርፖርቶች በኮሮና ምክንያት ለበርካቶች የስራ ዕድል ተከፍቶላቸዋል። በቃ ሜዲካል ላብ ኤርፖርት በምንፈልግበት ሁሉ ሜዲካል ቴክኖሎጂስቶች አሉ። ትምህርቱ ከባድ ወይስ ቀላል የሚለውን ስንመለከት ደግሞ ትምህርቱ ያው ጤና ውስጥ ስለሆነ ትንሽ ማንበብ ይፈልጋል። ቢሆንም አንባቢ ተማሪ ይወጣዋል። ገቢው እንዴት ነው የሚለውን ስናይ ደግሞ አሁን ባለኝ መረጃ መሰረት በኢትዮጵያ ሜዲካል ቴክኖሎጂስቶች ወይም ሳይንቲስቶች በ0 ዓመት የስራ ልምድ ከ6000 እስከ 13000 ብር ወራዊ ደሞዝ ያገኛሉ። አስቡት፣ በ0 ዓመት እንደዚህ ከሆነ በ4 እና በ5 ዓመት የስራ ልምድ ስንት ሊከፈላቸው እንደሚችል። ስለ ፊልድ መረጣ ስንመለከት በፈርስት ሴሚስተር ውጤት አዘር ሄልዝ ብላችሁ መርጣችሁ ከገባችሁ በኋላ ሰከንድ ሴሚስተርን ከጨረሳችሁ በኋላ ከሌሎች ተማሪዎች ጋር ተወዳድራችሁ የምትገቡበት ይሆናል ማለት ነው። ስለዚህ ተመልካቾች ለዛሬ የነበረኝ ቪዲዮ ይህን ይመስላል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ቻው።